ሁሉም አይኖች የኩርድ ታጣቂዎች በምድር ወደ ኢራን በመግባት ጥቃት ይጀምሩ ይሆን የሚለውን በትኩረት እየተከታተሉት ይገኛሉ። ኩርዶች በዓለም ላይ ሀገር የሌላቸው ግዙፍ በብሔር ብዛታቸው ከ30 እስከ 40 ሚሊዮን የሚሆኑ ተራራማ በሆኑት በተርኬ፣ ሶሪያ፣ ኢራቅ እና ኢራን ተንሰራፍተው የሚኖሩ ሶስት አይነት ዘይቤ ያላቸው ቋንቋ የሚናገሩ ማህበረሰብ ናቸው። ራሳቸውን የተለያየ ሀገራት ውስጥ ለብቻቸው ሀገር ሳይኖራቸው እንዴት ተገኙ የሚለውን ስንጠይቅ ኩርዶች ምዕራብ እስያ በቀድሞ የሜሶፖታሚያ ስልጣኔ በዛግሮስ ተራራማ ቦታዎች የሚኖሩ ወራሪዎቻቸውን በሚኖሩባቸው ተራራማ ስፍራዎች እየተፋለሙ ባህላቸውን እያስጠበቁ ይኖሩ የነበሩ ህዝቦች በዚህ ቦታ ሲኖሩ ቆይተው የኦቶማን ቱርክ ስልጣኔ ሲመጣ የተወሰነ ቦታቸው በኦቶማኖች ተይዞባቸው የነበረ ሲሆን የመጀመሪያው የዓለም ጦርነት ተጠናቆ የኦቶማን ስልጣኔ ከፈረሰ በኋላ የጦርነቱ አሸናፊዎች አውሮፓውያን ውስጥ እንግሊዝ ለኩርዶች ሀገር እንዲሆኑ ሐሳብ ብታቀርብም በሰዓቱ የቱርክ ፕሬዝዳንት የነበሩት በመቃወማቸው ኩርዶች የራሳቸውን ሀገር ሳይኖራቸው ሀገር ሳይሆኑ ቀርተው በላያቸው ላይ ሌሎች ሀገሮች ድንበር ተመሰረተ። ከዚህ ጊዜ በኋላም ሀገር እንደሚሆኑ ቃል የተገባላቸው ቢሆንም ሀገር ሊሆኑ አልቻሉም። በኢራን ውስጥ የሚገኙት ኩርዶች በአሁኑ ሰዓት ቴህራንን ለመገዳደር ፍላጎት እንዳላቸው እያሳዩ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህን ውሳኔ እንደሚደግፉ ገልጸዋል። ይህ ሐሳብ ግን በአካባቢው ከፍተኛ ስጋት እየፈጠረ ይገኛል። ኩርዶችም አዲስ የጦርነት ቀጠና ይከፍታሉ የሚለው ጥልቅ ጥያቄ ሆኗል። ይህ የሚፈጠር ከሆነም ለምዕራብ እስያ ምን እንደሚያመጣ እንደሚከተለው እንመለከታለን። በአሁኑ ጊዜ 9 ሚሊዮን የሚሆኑ ኩርዶች በኢራን በአብዛኞቹ ደግሞ በምዕራቡ የሀገሪቱ ክፍል ይኖራሉ። በኢራቅ እና በቱርኪ በብዛት ይገኛሉ። አብዛኞቹ በኢራን ውስጥ የሚገኙት ኩርዶች በኢራን ዲሞክራቲክ የሆነና ኩርዶችን የራስን ዕድል በራስ የመወሰን መብታቸውን የሚከበርበት እነርሱንም የሚያቀፍ ስርዓት እንደሚፈልጉ እንደሆነ እየገለጹ ይገኛሉ። ኩርዶች የሚያጠቁ ከሆነ ይህ ሐሳባቸው እንደሚደግፉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። በኢራቅ ኩርዶች ሳዳም ሁሴን ከወደቀ በኋላ ጠንካራ የሆነ ኩርዲስታን የተሰኘ ክልልና ከፍተኛ ወታደራዊ አቅም በአሜሪካ ድጋፍ አይሲስን በሚፋለሙ ጊዜ ገንብቷል። እስካሁን ከግጭቱ ገለልተኛ በመሆን ሰላምና የተረጋጋ ነገር በኢራን እንዲፈጠር እየገለጹ ይገኛሉ። በሶሪያም ኢራቅ ካሉት አቅማቸው ያነሰ ቢሆንም ተዋጊ ኃይሎች ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምድር የኩርድ ታጣቂዎች ጥቃት የሚጀምሩ ከሆነ የአየር ድጋፍ ወይም ማንኛውም የወታደራዊ ድጋፍ እንደሚያደርጉላቸው በግልጽ አልገለጹም። በኢራንና በኢራቅ ድንበር ላይ ብዛት ያላቸው በኢራን ውስጥ የሚገኙ የኩርድ ታጣቂዎች እየተዘጋጁ እንደሆነ ይገልጻሉ። የኩርድ ታጣቂ አዛዦች በኢራቅ በኩል ሆነው ጥቃት ለመክፈት ዝግጁ መሆናቸውን እየገለጹ ይገኛሉ። እነዚህ አብዛኞቹ ግሩፖች ስራቸውን የሚሰሩት በኢራቅ ከሚገኘው ኩርዲስታን ከሚባለው ክልል ነው። ነገር ግን ቴህራን ይህንን በመመልከት በኢራቅ በኩርዲስታን ክልል የኢራን ተቃዋሚ ኩርዶች ላይ የአየር ሚሳኤል በማስወንጨፍ ጥቃት ማድረግ ጀምረዋል። ኢራን በዚህ ጥቃት የኢራን ተገንጣይ ኃይሎች ላይ ጥቃት እንዳደረሰች እየገለጸች ትገኛለች። ነገር ግን ኩርዶች ለጦርነት አዲስ ባለመሆናቸው ከኩርድ ታዋቂ ተዋጊዎች የሚባሉት ሜችማርጋ የተባሉት በአይሲስ ላይ ውጊያ በተከፈተ ጊዜ በጣም ታዋቂ የነበሩ ሲሆን በአሜሪካ በሚመራው ግሩፕ ጋር አብሮ በመሰለፍ በኢራቅና በሶሪያ የሚገኘውን የአይሲስ ቡድን ላይ ከፍተኛ ጥቃት ያደረሱ ናቸው። ይህ የውጊያ ልምዳቸው ኩርዲሽ ተዋጊዎችን ከኢራን ጋር ውጊያ ሊያደርጉ እንደሚችሉ እየተነገረ ይገኛል። ነገር ግን ሁኔታው በጣም የተወሳሰበ ነው። ከኢራቅ የሚገኙ የኩርድ ባለስልጣናት በኢራን ላይ ምንም አይነት ከኛ ተነስቶ ጥቃት እንዲፈጽም አንፈልግም እያሉ እየገለጹ ሲሆን ይህም ኢራቅን በጦርነት ውስጥ እንድትገባ እንደሚያደርጋት በመግለጽ ላይ ይገኛሉ። ቱርኪያም ራሷ ከርድሽ ግሩፖችን በማድረግ ላይ እየተጠናከሩ ይገኛሉ። ከዓለም ላይ ከሚገኙ ታላቅ ኃይሎች ላይ ያላቸው ጥምረት መጨረሻው ለነርሱ ጠቃሚ ባልሆነ መንገድ ሲጠናቀቅ የሚታይ ነው። ከዚህ በፊት ችላ ስለተባሉ በአሁኑም ቢሳተፉ ችላ ሊባሉ እንደሚችሉ ስጋታቸውን እየገለጹ ይገኛል። ለአሁኑ ወደ ኢራን በመግባት ውጊያ አልከፈቱም። ነገር ግን ጦርነቱ በቀጠለ ቁጥር በቴህራን ላይ ጫና እየበረታም በሄደ ቁጥር የኩርዶች ድርሻ የጦርነቱ አቅጣጫ የሚወስን ይሆናል።